አንገቴ ምናምን ሲነካኝ በቃ አልቻልኩ። ወዲያው ነው ቢላ አነሳሁና እጄን እቆርጣለሁ እንጂ ይሄን ነገር በፍጹም ማድረግ አልችልም አልኩት። ቢላ አንስተሽ እቆርጣለሁ አልኩት። ምን አለ? ደነገጠ። ከእንደገና ለማደውሎ አረች ልጅ ምናምን አለ። መታረጋጋችን አሁን ያ ነገር እንዳልተፈጠረ እንዳልተኛን ቤተሰብ አወቀ። ፕሮሰስ ውስጥ እንገባለን ምናምን ያንን መነካት ተጠለዋለሁ። ከዛማ ደግሞ ቀስ አድርጋ ታውቅ ምክንያቱም ያው ልጅ ናት ነው። ስለዚህ ትመክረኛለች እንደዚህ ነው ምናምን። አንዲት ሴት ደግሞ ካገባሽ በኋላ የባል ሐቋን መጠበቅ አለባት። የባል ሐቅ ከፍተኛ ነው። ምንድነው የባል ሐቅ ማለት? አብረው ሴክስ ማድረግ አለባት። ሴክስ ማድረግ አለባት። የባሏን ፍላጎት ማሟላት አለባት። ሚስት መሆን አለባት ነው። እኔ ደግሞ ያቺ ሚስት ልሆን አልቻልኩም። እንኳን ያቺ ሚስት ልሆን የ14 ዓመት ልጅ እንኳን መሆን ያልቻልኩ ነኝ እኔ። እሱ ደግሞ አይምሮዬን እየወቀሰኝ መጣ። አላህን እያስከፋሁ ነው ማለት ጀመርኩኝ። ይሄን ነገር ተስማምቼ የሱን ፍላጎት ማሟላት አለብኝ። ከዛ እንደ ውሳኔ ወሰንኩኝ። በቃ ሁሌ እያለቀስኩ ዱዓ አደርጋለሁ የሱን ፍላጎት ለማሟላት። በቃ አላህ ይሄን አቅም ስጠኝ ፍላጎቱን ላሟላለት። እኔ ወድጆ ምናምን ባይሆን እንኳን ጭራሽ እየጠላሁት መጣሁ። ደግሞ በዚህ ሁኔታ ውስጥ ልወደው አልቻልኩም። ከዛ አንድ ውሳኔ ወሰንኩኝ። የእንቅልፍ ኪኒን ዋጥ። በአንዴ 2 የእንቅልፍ ኪኒን ዋጥኩኝ። ተኛለሽ ግን? ከዛ በቃ ያኔ እንደፈለክ አድርግ። ኦኬ ማስታው በቃ ተኝቼ ምንም ህመም ውስጥ ብሆን ላስቆመው አልችልም። ምን አረጋሽ? ተስማማ። ምንም ህመም ውስጥ ብሆን ላስቆመው አልችልም። ምክንያቱም እንቅልፍ ውስጥ ገባለሁ። ህመሙን አስተናግደዋለሁ፣ እሱን ግን መከልከል አልችልም። ህመሙን አስተናግደዋለሁ፣ አይሆንም ግን ማለት አልችልም። ዋጥኩት። ኦኬ እሺ። አልተኛሁም። ከዛ አይኔን ጨፈን ሳረግ ንክት ሲያደርገኝ ይላለሁ። ትዳር ማለት አውቀዋለሁ ብለህ የምታስብ ግን የማታውቀው ሰው ጋር መኖር ነው። አሁን እሱ ሰውነትሽን ቁንጅናሽ ምናምን ያለው እንጂ አንቺ ውስጥ ምን እንደሆነ አያውቅም። ከሁሉ በላይ ደግሞ የሚያሳዝነው አንቺም እሱም ታሳዝናላችሁ። አንድ አይረዳሽም በምን ውስጥ እንዳለሽ። እንደዚህ አይነት ነገር በጣም ያነበበ ስለ ሂውማን ሳይኮሎጂ የሚያውቅ ሰዎች ለምን እንደዚህ እንደሚሆኑ የተረዳ ሰው ቢሆን ኖሮ አንደርስታንስ ያን ነገር አቁሞ what happened to her ነው ማለት ያለበት። what happened to her ምንድነው happen ያደረገው? ለምን እንደዚህ ትሆናለች? አሁን እሱ ቀጥታ ከራሱ ጋር ነው የሚያገናኘው። ወይ ቀጥታ ከራሱ ጋር ያገናኘው ያልወደደችም ይላል፣ ወይ ደግሞ እንደ እናትሽ ህፃን ስለሆነች ነው ይላል። በሽታው ሌላ ነው፣ መፍትሄው ደግሞ የሚፈለግበት ቦታ ሌላ ነው። ማሞ ሌላ፣ መታወቂያው ሌላ። እሺ ከዛስ በየቀል መንገድ ላይ ነን፣ በየሳምንቱ ክስ ላይ ነን። እኔም ሩጬ ማጋ እንደዚህ ነው በቃ። ይሄ ትዳር የተባለው የቃቃ ጨዋታ ሆነ። እሱም እየሮጠ ቤት ውስጥ አኗኗራችን ሌላ ነው። ውሃ መቅዳት ማን ያለበት ብለን እኮ እንጣላለን። ሁለታችንም ልጅ ነን። በዚህ ልክ አልተግባባንም። ውሃ መቅዳት ያለብህ አንተ ነህ፣ አንቺ ነሽ። በዚህ ልክ እንጣላለን። ከዛ እንዳልኩ የእንቅልፍ ኪኒን ዋጥኩኝ። አልተኛም። እሱ ትተኛለች እያለ ይጠብቃል። እኔ ሲነካኝ አይምሮ ወደ ህመሙ ነው፣ ወደ ልጅነት ቁስሌ ነው የሚመለሰው። በቃ መጨረሻ ላይ ምንም ማድረግ አልቻለም። በቃ ተኛለ ሲነጋ። ከዛ ለሊትም ሊሰግድ ሄደ ማለት ነው ወደ መስጂድ። ያኔ እንደሌለ ሳቅ ትኝት ተኛው። ያኔ ነው እንቅልፍ ኪኒ ሴፍ ዞን ላይ እንዳለሁ ልክ አይምሮ ሲያምን ተኛው። አለቀሁም። ተኛሁ ምናምን ወጣልኝ። ተነሳው። ስነቃ ደግሞ ለካ አሁንም እዛው ቤት ነኝ። በቃ አሁን አይምሮ የሚያስበው ከዛ ቤት መውጣት ነው። የውስጤን የሚያውቅ የለም። መንገደኛ ሲያልፍ በውጪ ሩጫ ቅፌው ማልቀስ ነው የምፈልገው። መንገደኛ ቅፌ ባለቅስ ደስ ይለኛል። ምክንያቱም በዙሪያ ላለ ሰው መናገር አልችልም። ለሱም አሁን እንደዚህ ሁኜ አንድ በዛ እድሜ የተደረሰብኝን ጥቃት እንዴት ማስረዳት እንዳለብኝ ላይቀበልም ይችላል። ስታይ ደግሞ አስተሳሰቤ እንደ ትልቅ ሰው ነው። ማንም